በሪያድ እምብርት ከአድማስ ማዶ ከሚታየው የበረሃ ሙቀት በታች የሚጮህ ዝምታ አለ። ይህ ዝምታ በታላላቅ ቪላዎች፣ እብነበረዶች፣ ኮሪደሮች ውስጥ ይኖራል። የሚታዩ ቢሆንም ድምጻቸው በማይሰማ ምስኪኖች ሳምባ ውስጥ ይኖራል። አስቴር ትናገራለች። ስሜ አስቴር ይባላል። በባህር ዳር አቅራቢያ በሚገኘው መንደሬ አየሩ የባህር ዛፍና የእርጥብ አፈር ሽታ አለው። እዚህ ግን ሽታው የኬሚካልና የውሸት ድምቀት ነው ትላለች። አስቴር በወይዘሮ ኑራ ቤት ውስጥ እንደ ጥላ ትንቀሳቀሳለች። በ24 ዓመቷ ወጣትነቷ በሳሙና ውሃና በባልዲ ውስጥ እየፈሰሰ ነው። የመጣችው ለህልም ነበር፣ የታናሽ ወንድሟን የትምህርት ቤት ክፍያ ለመሸፈን። ነገር ግን በበረሃ ውስጥ ያሉ ህልሞች ብዙ ጊዜ ወደ አሸዋነት ይቀየራሉ። አንድ ምሽት ከ14 ሰዓታት አድካሚ ሥራ በኋላ ካዘጋጀችው ግብዣ ላይ አንዲት ቁራጭ ሥጋ ወደቀች። በላቻት። ይህ ስርቆት ሳይሆን የህልውና ጥያቄ ነበር። ነገር ግን ወይዘሮ ኑራ ይህንን እንደ ነፍስ ወንጀል ቆጠሩት። ድሃ ስለሆንሽ ደካማ ነሽ፣ ድሃ ስለሆንሽ ደግሞ እኛ የምናገኘው ምንም አይነት ክብር አይገባሽም አለቻት። ቅጣቱ ዝምታ ነበር። ወይዘሮ ኑራ የአስቴርን ስልክ ቀሟት፣ ከአገሯ አረንጓዴ ተራሮች ጋር የሚያገናኛትን ብቸኛ ገመድ። አስቴር በድንገት አንድ የክሪስታል የአበባ ማስቀመጫ ስትሰብር ስብርባሪውን በባዶ እጇ እንድታነሳ ተገደደች። መስታወቱ እጇን ሲቆርጣት አስቴር አላለቀሰችም። በዚያን ጊዜ የኑራ ሀብት የወርቅ ጎጆ መሆኑን ተረዳች። እውነተኛ ድሃ ግን የቤቱ እመቤት ነበረች። ቀናቱ ወደ ሥራ ብዛት ተቀየሩ። ነገር ግን የሰው ልጅ መንፈስ እንደ ዘር ነው። በድንጋዮች መካከል እንኳን ለመብቀል መንገድ ያገኛል። አስቴር በዚያ ዝምታ ውስጥ አንድ ጓደኛ አገኘች። ሰላም ትባላለች። የጎረቤት ቪላ ሰራተኛ። መነጋገር ስለማይችሉ ይዘምሩ ነበር። በተራሮቹ ላይ የሚዘፍኑትን የሸማኔዎች ዜማ እየዘመሩ በዜማው ውስጥ የመዳኛ መንገዶችን ይለዋወጡ ነበር። ነገር ግን ግፉ በረታ። ኑራ ወደ አስቴር ክፍል የሂሳብ መዝገብ ይዛ መጣች። ለተሰበረው ማስቀመጫና ለበላችው ምግብ በሺዎች የሚቆጠሩ ዕዳ እንዳለባት ነገረቻት። ኑራ ወረቀቱን ጠቆመች። ፈርሚ ስትል አዘዘቻት። አስቴር ማንበብና መጻፍ እንደማትችል አሰበች። ሕይወቷን ለተጨማሪ 1 ዓመት በነፃ ለመሸጥ እየፈረመች መስሏት ነበር። አስቴር ግን ስክሪፕቶን አነሳችና በጥንታዊው የሀገሯ ጽሑፍ አንዲት ቃል ጻፈች። ነፃነት። ለቤቱ እመቤት ጽሑፉ ዝም ብሎ የተዝረከረከ መስመር ይመስል ነበር። ለአስቴር ግን ቃል ኪዳን ነበር። ካልጋዋ ስር በከሰል ካርታ መሳል ጀመረች። የመንገድ ካርታ ሳይሆን አንድ ቀን ስታመልጥ የምትከፍለው የእያንዳንዱ ግፍ ካርታ። ትልቁ ስብራት የመጣው ከቆሻሻ መጣያ ውስጥ ነበር። አስቴር ከቤት የተላከ የተጨማደደ ደብዳቤ አገኘች። ወንድሟ ኤልያስ መልስ እንድትሰጣት እየለመነ ነበር። እናቷ ልጄ ጥላኝ ሄደች በሚል ሐዘን ተጎርታ ደጃፍ ላይ ተቀምጣ ትጠብቃለች። አስቴር ወደ ቤት ይላካል ብላ ያሰበችው ገንዘብ ከኑራ የባንክ አካውንት ወጥቶ አያውቅም ነበር። አስቴር በለቅሶ እንደ ጥላ ይቆጥሩኛል፣ እናት እንደሌለኝ ያስባሉ፣ ልቤ በየቀኑ እንደማጥበው እብነበረድ ድንጋይ ይመስላቸዋል ትላለች። አስቴር ፊት ለፊት ስትጋፈጣት በኮሪደሩ ላይ ያለው መስታወት የግፍ ምስክር ሆነ። በጥፊ ተመታች። ደም በመስታወቱ ላይ ፈሰሰ። አንቺ በዚህ ቤት ውስጥ ጥላ ነሽ፣ ጥላ ደግሞ አይናገርም አለች ኑራ በቁጣ። ነገር ግን ፀሐይ ስትጠልቅ ጥላዎች ይረዝማሉ። አርብ ቀን ደረሰ። የጁምዓ ሶላት ቀን። ሩሩ በሆነው ሾፌር አማካኝነት የጓሮው በር ለጥቂት ደቂቃዎች ክፍት የሚሆንበት ቀን። አስቴር የእናቷን ፎቶ ደረቷ ላይ አድርጋ በሩ ላይ ቆመች። በሩ ተከፈተ። የብረቱ ድምፅ ተሰማ። ከዚያም የኑራ መኪና ወደ ግቢው ሲገባ ተሰማ። ወይዘሮ ኑራ ተመለሰች። አስቴር አላመነታችም። ሮጠች። ወደ በሩ ሳይሆን ወደ ጣሪያው። ኑራ በዋናው በር ስትገባ አስቴር ልብስ ማድረቂያ ገመዶች ተጠቅማ ወደ ላይ ወጣች። ልክ ስትወጣና ኑራ ስትገባ እርስ በእርስ ተፋጠጡ። ቀጣዩን ክፍል በቀጣዩ ቪዲዮአችን የምትመለከቱት ይሆናል። ይሄንን ከወዲሁ ጨረስን። ቪዲዮን ከወደዳችሁት ላይክ አድርጉ።
ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ታሪኩን ከወደዳችሁትና ቀጣዩን ክፍል በቅርብ ማየት ከፈለጋችሁ ፓርት 2 በማለት በኮሜንት መስጫው ላይ አስቀምጡልን። እስከዛው ድረስ ግን በአረብ ሀገራት የምትገኙ እህቶቼ በምትሰሩበት ሥራ መከናወንን፣ በምትኖሩበት ሕይወት ደግሞ ስኬት እንዲገጥማችሁ ሁልጊዜም ምኞቴ ነው።